ይህ ሮቦት መኪናውን ለመስረቅ የሚያስፈልገው 1 ሰከንድ ብቻ ነው። እርስዎ ምን እንደተፈጠረ ለማየት ዞር ብለው ሳይጨርሱ የእርስዎ ውድ መኪና አስቀድሞ በስርቆት ቦታ ቾፕ ሾፕ ደርሶ ለመለዋወጫነት እየተበታተነ ሊሆን ይችላል። በቻይና መኪናዎችን ሞተር ሳያስነሱ ማንሳትና ማንቀሳቀስ የሚችል አብዮታዊ ሮቦት ፈጥረዋል። እነዚህ ሮቦቶች በተለምዶ በትላልቅ የመኪና ማቆሚያ ቦታዎች ላይ መኪናውን ለማቆም የሚያገለግሉ ሲሆን ይህም በተሳካ ሁኔታ ያከናውናሉ። ነገር ግን ብዙ ሰዎች እነዚህን ሮቦቶች መግዛት የጀመሩት መኪና ለማቆም ሳይሆን ለመስረቅ ነው። መኪናዬን ማንሳት አይችልም ብለው የሚያስቡ ከሆነ በጣም ተሳስተዋል። ሮቦቱ እስከ 15 ሜትሪክ ቶን ወይም 33070 ፓውንድ ገደማ በቀላሉ ማንሳት ይችላል። ይህም ማለት አንድ ግዙፍ ገልባጭ መኪና እንኳ ያነሳል ማለት ነው። ሮቦቱ በቀላሉ ወደ ታለመው መኪና ይቀርባል፣ ከስሩ ይገባል እና ሜካኒካል እጆቹን ተጠቅሞ ከመሬት ጥቂት ኢንች ያህል ከፍ ያደርገዋል። ከዚያም በፍጥነት ከቦታው ይዞት ይርቃል። ሮቦቱ ወደ መኪናው ሲቀርብ ቢያዩትም እንኳ ሊያስቆሙት አይችሉም። ይህ ሁሉ የሚሆነው በሰከንዶች ውስጥ ነው እና እርስዎ ምንም ከማድረግዎ በፊት $100,000 መኪናው ለመለዋወጫ ክፍልነት እየተበታተነ ይሆናል።